ሰላም እንዴት ናችሁ? በዛሬ ቪዲዮአችን በፈረንጆቹ 2024 በዩቲዩብ አዲስ ህግ መሰረት በአጭር ጊዜ ውስጥ ዶላር መስራት የሚችል የዩቲዩብ ቻናል እንዴት አድርገን በስልካችን እንደምንከፍት ሙሉ ስቴፑን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ይሄን ቪዲዮ እስከመጨረሻው መከታተል ነውና ይሄን ቪዲዮ እስከመጨረሻው ካያችሁ በኋላ 5 ሰዎች ኮሜንት አድርጋችሁ ኮሜንታችሁ ምንም ላይክ ላላገኘ ሰዎች አሪው ራሴ ለአምስታችሁ ዩቲዩብ ቻናላችሁን ከፍትላችኋለሁ ማለት ነው። በጣም አሪፍ ስቴፕ ይዤላችሁ የመጣሁት እስከመጨረሻው ተከታተሉ። ወደ ስራችን ወደ ስልካችሁ በመሄድ የሚመቻችሁን አይነት ብራውዘር ትከፍታላችሁ። ከከፈታችሁ በኋላ ሰርች ባሩ ላይ youtube.com ብላችሁ ጽፉና ትገባላችሁ። ስልኩን ሮቴት አድርጌው ነው ወደ ጎን ለእናንተ በደንብ እንዲታያችሁ ግራ እንዳይገባችሁ youtube.com ብላችሁ ሰርች ካደረጋችሁ በኋላ እዚህ ዩቲዩብን ከከፈተላችሁ በኋላ ከላይ እዚች ጋር የምትመለከቷትን 3 ነጠብጣቦች ትነኳታላችሁ። ልክ ስትነኩት እንደዚህ አይነት ነገር ያመጣላችኋል። ወደ ላይ ከፍ አድርጋችሁ እዚህ ጋር ዴስክቶፕ ሳይት የሚለውን ኦን ታረጉታላችሁ ታበሩታላችሁ ማለት ነው። ምክንያቱም ስልካችን ዴስክቶፕ ሞድ ላይ ሲሆን እዚህ በኖርማል ፊቸር የማይመጡ አንዳንድ ሴቲንጎች እዚህ ላይ ይመጡልናል ማለት ነው። አሁን እንደምታዩት ስልካችን ወደ ዴስክቶፕ ሞድ ተቀይሯል። ከዛም በመቀጠል ጫፍ ላይ ሳይን አፕ የምትል ምልክት አለችና ሳይን አፕ የምትለዋን ትጫናላችሁ። በመቀጠልም ወደ እንደዚህ አይነት ቦታ ይወስዳችኋል። ኢሜል ኦር ፎን ይላል። ያው እናንተ ኢሜል ካላችሁ መጀመሪያ ያላችሁን ኢሜል ለምታስገቡት ኢሜል ከሌላችሁ ደግሞ ማድረግ ያለባችሁ እዚህ ከስር ላይ ምን የሚላል ክሬት አካውንት የምትላለች እንደምትመለከቱት እዚህ ጋር ከስር ክሬት አካውንት የምትሏን ተነኳታላችሁ። ልክ ስትነኳ እዚህ ጋር ፎር ማይ ፐርሰናል ዩዝ ፎር ማይ ቻይልድ ፎር ወርክ ኤንድ ቢዝነስ የሚላል። ያው እናንተ የምትፈልጉት ለራሳችሁ እስከሆነ ድረስ ፎር ማይ ፐርሰናል ዩዝ የሚለውን ትነኩትና ልክ ወደዚህ ቦታ ያስገባችኋል። እዚህ ጋር ፈርስት ኔም የሚለውን ያው የራሳችሁን ስም ላስት ኔም የሚለውን ያባታችሁን ስም ታስገባላችሁ። ከዛን ኔክስት ትሉታላችሁ። ኔክስት ካላችሁ በኋላ እዚህ ጋር ደግሞ ወር መንዝ ዴይ እና ይር የሚላል እሱንም የተወለዳችሁበት ወር ቀንና ዓመተ ምህረት ከዛን ጾታችሁን ሜል ፊሜል ምናምን የሚላል እሱን አስገብታችሁ አሁን ኔክስት ትሉታላችሁ። ኔክስት ካላችሁ በኋላ መልሶ ወደ እንደዚህ አይነት ፊቸር ሲመልሳችሁ እናንተ ጌት ጂሜል አድሬስ ኢንስቴድ የምትሏን ከስር ትጫኗታላችሁ። ያው ኔክስት አትሉትም እዚያ ከዛን ወደ ኢሜላችሁ ዝርዝር ያመጣችኋል። ሁለቱ ከላይ እናንተ የመጀመሪያ ስማችሁ ምናምን ቁጥር ለራሱ ጨምረው ነው። ግን እናንተ አዲስ መፍጠር ፈልጉ ከሆነ create your own gmail address የሚለውን ትነኩትና አዲስ ፈጥራችሁ ነው ዝም ብዬ መጀመሪያው መርጬ ኔክስት አልኩት። ከዛም ፓስወርድ አስገባ ይለኛል። እኔ ፓስወርድ 8 ካራክተር የሆነ የተለያዩ ካራክተሮች አሉ 8 ዲጂት የሆነ ፓስወርድ አስገብቼ ኔክስት አልኩት። ከዛን ወደዚህ ቦታ መጣኝ። እዚህ ጋር ደግሞ ያው ስልክ ቁጥር ቬሪፋይ የሚሆንበት ስልክ ቁጥር አስገባን የሚለኝ እስካሁን ድረስ ኢሜል ያልተከፈተበት ስልክ ቁጥር ቢሆን ይመረጣል። እናንተም ስልክ ቁጥራችሁን አስገቡ። ከዛም በኋላ ኔክስት ነው የምትሉት። ስልኬን አስገብቼ ኔክስት አልኩት። ከዛን እዚህ ጋር እንደዚህ አይነት ቦታ መጣ። ኢንተር ኮድ የሚላል ያው ሪፈራል ኮድ ይገባላችኋል በስልካችሁ። እስኪገባ ጠብቁ። የኔም ገባ። ከዛን እዚህ ጋር ኮፒ አድርጉትና ከዛ ምን ታደርጉታላችሁ እዚህ ጋር ወስዳችሁ ፔስት ትሉትና ከዛ ኔክስት የሚለውን ትነካላችሁ። ኔክስት ካላችሁ በኋላ ከዛ እዚህ ጋር መልሶ ምናምን በመጣችሁ ሪከቨሪ ኢሜል አድሬስ ይላል። ለሪከቨሪ ኢሜል አድሬስ የሚያስፈልጋችሁ ድንገት ጂሜላችሁ ቢዘጋ አካውንታችሁ ሃክ ቢደረግ ምናምን በዚህ ሪከቨሪ ኢሜል አድሬስ ማስመለስ ትችላላችሁ። እኔ ለጊዜው ስኪፕ ልበለው። ከዛም በቃ ጂሜሉ ተጠናቋል ይወቃል ኤቢ የሚል ከስር ደግሞ የጂሜል ኔሙ አመጣልኝ ስልክ ቁጥሩንም ጻፈልኝ። ከዛን በቃ ጂሜል ተከፍቷል ማለት ነው። ኔክስት ለዋለው ማለት ነው። በመቀጠልም ወደ እንደዚህ አይነት ቦታ ወስዶኛል። ፕራይቬት ኤንድ ተርሚናል ያው የዩቲዩብ አንዳንድ ህጎች ናቸው ስለ የጂሜል ህጎች ናቸውና ወርታችሁ ተወርዱና አያግሪ የምትሏን ትጫኑታላችሁ። በመቀጠልም ራሱ መልሶ ያው ወደ ዩቲዩብ ያስገባናል ማለት ነው። ጂሜል አካውንታችንን በዚህ ከፍተን ጨርሰናል። ከዛ እንደምትመለከቱት እዚህ ጫፍ ላይ ምን የምትል ምልክት አለች ኬ የምትል የፕሮፋይል ምልክት አለች። ማለት እኛም ጂሜል የከፈትነው ጂሜል አድሬስ ቃል ስለሆነ ያው ኬ የሚለውን ፊደል ወስዶ ነው እዚህ ጋር ኬ ብሎ የመጣው ማለት። እናንተ አሁን ለምሳሌ ገመሮች ስማችሁ እዚህ ጋር ጂ ብሎ ነበር የሚመጣው ማለት። በመቀጠል ትነኳታላችሁ እሷን የፕሮፋይል ምልክት ከነካችኋት በኋላ ወደታች ትንሽ ዝቅ ታረጉትና ምን አለ ዩቲዩብ ስቱዲዮ የሚላል ጉግል አካውንት ስዊች አካውንት የሚላል ግን እናንተ ክሬት አካውንት የምትላለች ከላይ ጫፍ ላይ ከስር ተጽፋ ያለችው እኔም የያውን ቀይ መስመር ይሰመረባትን እሷን ተነኳታላችሁ።
ልክ ስነኳት ወደ እንደዚህ አይነት ቦታ ነው የሚያመጣችሁ። ኔም የሚለው ላይ ቃል አብ የሚላለ ከስር ደግሞ ሃንድል የሚለው ላይ ቃል ኤቢ ምናምን የሚላለ ያው ኔም የሚለው ላይ እንደምትመለከቱ የዩቲዩባችሁ መጠሪያ የሚሆን ሲሆን ምናልባት አሁን ለምሳሌ ዩቲዩባችሁ ቃል ቲዩብ የሚል ከሆነ እዚህ ጋር ነው ቃል ቲዩብ ብላችሁ ተስተካከሉ። ከስር ደግሞ ሃንድል የሚለው ለሰው ይሄን ኮፒ ፔስት አድርጋችሁ ሰልኩ ያው ሰው በዚህኛው ዩዘር ኔም ሰርች ቢያደርጋችሁ የዩቲዩብ ቻናላችሁን ያገኛል ማለት ነው። በተለያየ መንገድ ይሄን ነገር አስተካክሉና ከታች መታችሁ ምን ታደርጋላችሁ ክሬት ቻናል የሚለውን ትነካላችሁ። ከዛም በኋላ አካውንታችሁ ተከፍቷል ማለት ነው። የዩቲዩብ ቻናላችሁ ተከፍቷል ማለት ነው። በመቀጠል ወደ እንደዚህ አይነት ቦታ ይወስዳችኋል። መልሳችሁ እናንተ ዩቲዩብ የምትለው ምልክት ትነኳታላችሁ። በመቀጠል መልሶ ወደ ዩቲዩብ ይወስዳችኋል። አሁን መልሳችሁ የቺኪ የፕሮፋይል ምልክቷን ትነኳታላችሁ። በመቀጠልም ከዛን እዚች ጋር ዩቲዩብ ስቱዲዮ የምትላለች ዩቲዩብ ስቱዲዮ የምትሏን አንዴ ተነኳታላችሁ። ከዛን ወደ እንደዚህ አይነት ቦታ ያመጣችኋል። ኮንቲኒው የሚለውን ትነኳታላችሁ። ከዛን እዚህ ጋር ክሎዝ የሚለውን ትነኩታላችሁ። ያው የማስታወቂያ ኢንስትራክሽን ነው። ክሎዝ የሚለውን ምልክት ከነካችሁ በኋላ እንደምትመለከቱት የዩቲዩብ ስቱዲዮ ነው። ከዛን እዚህ ጋር ወሳኝ ነገር አሳያችኋለሁ። እዚህ ጋር ጠርዝ ላይ የሴቲንግ ምልክት መስሏን አንዴ እሷን ትነኳታላችሁ። በመቀጠልም ወደ እንደዚህ አይነት ቦታ ያመጣችኋል። እዚህ ጋር የምትመለከቱት ቻናላችሁ ሞኔታይዝ ሲወስድ በምን ልክፈላችሁ በዶላር ወይስ በፓውንድ ምናምን ነው። እኛ የምንፈልገው ግን ቻናል የምትለውን ስለሆነ ቻናል የምትለዋን ተነኳታላችሁ። በመቀጠልም ከፍቶልናል። በመቀጠል ሰሌክት ሬዚደንስ የሚለውን መርጣችሁ አገርን መርጡት። ሀገራችን እዚህ ጋር አሁን ኢትዮጵያ ብትሉት ኢትዮጵያ የዩቲዩብ ፓርትነር ፕሮግራም አባል ስላልሆነች ሞኔታይዝ አይሆንልንም ማለት ነው። ግን ስቴፑን ያልፍናል። ስለዚህ ዩናይትድ ስቴትስ አድርገ ነው ከዛን ሴቭ እንለዋለን ማለት ነው። በመቀጠልም ያው ሴቭ አድርጎልናል ማለት ነው። እንደምትመለከቱት ሴቲንግ ሴቭድ ብሏል ማለት ነው። አሁን ደግሞ በመቀጠል መልሰን እዚህ ከስር ያለችዋን የሴቲንግ ምልክቷን እንጫናለን ማለት ነው። መልሶ ወደ እንደዚህ አይነት ቦታ ያመጣናል። ከዛ ምን እንላለን እዚህ ጋር ሁለተኛ ላይ ቻናል የምትሏን እሷን እንነካታለን። ልክ ነክተን ከከፈተልን በኋላ ወደ ሶስተኛ ላይ ፊቸር ኤሊጂቢሊቲ የምትሏን እሷን እንጫናታለን። ልክ ስንጫናት ወደ እንደዚህ አይነት ቦታ ይመጣል። መጀመሪያ ስታንዳርድ ፊቸር የሚል ነው እና እሱ ደግሞ ከጎን እንደምታዩት በአረንጓዴ መብራት እነብል ብሎ በርቶልናል። ሁለተኛው ኢንተርሚዲየት ፊቸር ኤሊጂብል ነው የሚለው አልበራልንም ማለት ነው። ቀጣይ ደግሞ ሶስተኛው ምን ይላል አድቫንስድ ፊቸር ያውንም እሱም አልበራም። ስለዚህ ያው ለመጀመሪያ ሞኔታይዝ ሁለቱም ብናበራ በቂ ነው። የሶስተኛውን በሌላ ቪዲዮ ሰፋ አድርጌ ተንተና አድርጌ እሰራላችኋለሁና ሁለተኛ ላይ ያለውን ወደ ሁለተኛው በመሄድ እሱም ማብራት አለብን። ያው ሞኔታይዝ ለመሆን ይሄኛው እስከ 15 ደቂቃ በላይ የሆኑ ቪዲዮዎችን ለመልቀቅ ኤዲቲንግ መብራት አለበት። ከዛም በመቀጠል እሱን ነካና ቬሪፋይ ፎን ነምበር የሚላልና እሱን ቬሪፋይ ፎን ነምበር የሚለውን እንነካለን። ያው ቬሪፋይ ከዚህ በፊት ቬሪፋይ ያልተደረገበት ስልክ ቢሆን ጥሩ ነው እና መጀመሪያ እዚህ ጋር ቴክስት ሚዘፋሪ ኮድ ምናምን ይላል። ያው በቴክስት ላክልን ነው የሚለው። ሁለተኛው ላይ ደግሞ ደውዬ ላክልን ነው የሚለው። እዚህ ጋር ደግሞ ከስር ምን ይላል ሰሌክት ዩር ካንትሪ ይላል። እዚህ ጋር ግን መምረጥ ያለባችሁ ያው ስልክ ቁጥራችሁ ኢትዮጵያ ስለሆነ ችግር የለውም ኢትዮጵያ የሚለውን ፈልጋችሁ ያው ትመርጡታላችሁ ማለት ነው። ኢትዮጵያ ካልሆነ ያው የምታስገቡት ስልክ ቁጥርና ሀገሩ ከተለያየ ተቀባይነት ስለማይኖረው ማለት ነው። ኢትዮጵያን እየፈለኩት ነው ቹትና እዚህ ጋር አግኝቻታለሁ። ከዛም በመቀጠል እዚህ ጋር 0911 ምናምን የሚለው ያው ለምሳሌ ነው። እናንተ የራሳችሁን ስልክ ቁጥር አስገቡ። ከጨረሳችሁ በኋላ እዚህ ጋር ጌት ኮድ የምትለዋን ተነኳታላችሁ አንዴ። ከዛ ያው ፕሮሰስ ያደርጋል። ከዛ እዚህ ጋር ኢንተር ዩር 6 ዲጂት ቬሪፊኬሽን ኮድ ይላል። ያው ሜሴጅ ተጠብቃላችሁ ትንሽ ያው ሜሴጁ ይገባላችኋል። እንደምትመለከቱ ለኔ ሜሴጁ ገባልኝ። ከዛን ኮፒ አደርጋለሁ የገባውን ቁጥር አምጥቼ እዚህ ጋር ፔስት አደርጋለሁ የገባልኝን ቁጥር። ከዛ ምን አደርጋለሁ ሰብሚት እለዋለሁ ማለት ነው። ልክ ሰብሚት ካልኩት በኋላ ሙሉ በሙሉ ዩቲዩብ ቻናል ቬሪፋይድ የሆነ ዩቲዩብ ቻናል ሞኔታይዝ የሚሆነ ዩቲዩብ ቻናል ምን አድርጌያለሁ ከፍቻለሁ ማለት ነው። ኮንግራቹሌሽን ዩር ፎን ቬሪፊኬሽን ኢዝ ናው ቬሪፋይድ ብሎኛል ማለት ነው። በጣም ደስ ይላል። ከዛም በመቀጠል አሁን መልሳችሁ ከላይ እቺ የዩቲዩብ ምልክቷን ተነኳታላችሁ። ከዛ መልሶ ያው ወደ ዩቲዩብ ቻናሉ ይመልሰኛል። ልክ ሲመልሰኝ ዴስክቶፕ ሳይቱን አጥፍቶት ያው ኖርማል አድርጎታልና
እቺ 3 ነጥብጣቧን ነክቼ አሁንም ወደ ዴስክቶፕ ሳይቱን አበራዋለሁ ማለት ነው። አሁን ዴስክቶፕ ሞድ ሆኖልኛል። ከዛ እኔ ፕሮፋይል ምልክቴን ነካለሁ ድጋሜ ጠርዝ ላይ ያለውን እሱን ከነካው በኋላ እዚህ ከስር ዩቲዩብ ስቱዲዮ የሚለውን አለች ሶስተኛ ላይ አራተኛ ላይ የምትገኘውን ያው ዩቲዩብ ስቱዲዮ የምትለዋል እሷን ነካትና ወደ ዩቲዩብ ስቱዲዮ እገባለሁ ማለት ነው። በድጋሚ መልሶ ወደ ዩቲዩብ ስቱዲዮ አስገብቶኛል ማለት ነው እንደምትመለከቱ። ከዛም ኮንቲኒው ሏለው እንደዚህ ሲመጣልኝ እና በመቀጠልም ጥግ ላይ ዳሽቦርድ ዩቲዩብ ምልክት ምናምን የሚንቀሳቀስበት ቦታ ላይ ወይም እዚህ ጋር ምልክት ያደረኩበት ቦታ ላይ ወደ ላይ ከፍ ታደርጉታላችሁ። ቀስ ያላችሁ ወደ ላይ ከፍ ታደርጉትና እንደምትመለከቱት ምን አለ እዚህ ጠርዝ ላይ የዶላር ምልክት አለች። እሷን ተነኳታላችሁ የዶላር ምልክቷን ማለት ነው። ልክ ስትነኩት ያው ወደ እንደዚህ አይነት ፊቸር ነው የሚወስዳችሁ። ይህ ማለት ያው ከ50% በላይ አሁን የዩቲዩብ ቻናሉ ተከፍቷል ማለት ነው። እዚህ ጋር የተለያዩ ሞኔታይዜሽን ላይ የሚያተኩሩ ብዙ ነገሮች አሉ። ያው ገንዘብ ሲሰሩና ብዙ ነገር የምታዩት እዚህ ቦታ ላይ ነውና እዚህ ጋር የመጀመሪያው ሪኳየርመንት አፕ ላይ 1000 ሰብስክራይብ ይላል። 0 ፐብሊሽ በካወር ይላል። በ360 ቀን ውስጥ ምንም አልታየም ነው። 0 ፐብሊሽ ሾርት ቪዲዮ ይላል። ላስት 90 ዴይስ ያው በ30 ቀን በ90 ቀናት 10 ሚሊዮን ቪው ማግኘት አለባችሁ ሾርት ሞኔታይዝ ለመሆን በሾርት ቪዲዮ ይላል። እና እዚህ ላይ የምናደርገው ከሳች እዚህ ጋር ቱ ስቴፕ ቬሪፊኬሽን ተርን ኦን አድርጉ ይላል። እዚህ ጋር ደግሞ ወሳኝ ነገር ነው ተርን ኦን ማድረግ ያለብን። አሁንም እዚህ ጋር ራይት መሆን ስላለበት ቬሪፋይ ለማድረግ ተርን ኦን የሚለውን አንድ ጊዜ እንጫናለን ቱ ስቴፕ ቬሪፊኬሽን ላይ ማለት ነው። ከዛን እንደዚህ ይመጣልናል። ምን እናደርጋለን ኮንቲኒው የሚለውን ነው የምንጫነው። እንደዚህ ሲመጣልን ኮንቲኒው የሚለውን እንነካዋለን። ከዛን ቀስ ብሎ ያው ራሱ ይከፍታል። ምን ይላል እዚህ ጋር ኢንተር ዩር ፓስወርድ ማለት የቅድም የከፈታችሁበትን ኢሜል ፓስወርድ ነው የምታስገቡት እዚህ ጋር ማለት ነው። ቅድም የከፈታችሁበትን ኢሜሉን ፓስወርዱን ያው መርሳት የለባችሁም። ፓስወርዱን አስገብታችሁ ምን ትሉታላችሁ ኔክስት ትሉታላችሁ ማለት ነው። ግን ፓስወርዱን መሳሳት የለባችሁ። ፓስወርዱን አስገብታችሁ ኔክስት ብላችሁ ምን ይላል ስልክ ቁጥራችሁን አስገቡ። ቅድም ምን ያለባችሁትን ቬሪፋይ ያደረጋችሁበትን ማለት ነው። ስልክ ዩቲዩብን ቬሪፋይ ያደረጋችሁትን ስልክ ቁጥር አሁንም እዚህ ጋር መጠቀም አለባችሁ። ተመሳሳይ ስልክ ቁጥር ነው መሆን ያለበት መለየት የለበትም ማለት ነው። እና እኔም ይኸው ስልክ ቁጥሬን አስገብቼ ኔክስት እለዋለሁ። ያስገባው ነው ኔክስት እለዋለሁ አስገብቼ ሲጨርስ ከዛ ኔክስት ካልኩት በኋላ የሚያመጣልኝ በስልክ ቁጥር ምን ይገባላል ነው የሚለው ቴክስት ይገባላል ቬሪፋይ የሚያደርግ ኮድ። ከዛም ኮዱን ኮፒ ያደርጉትና ፔስት አደርጋለሁ ማለት ነው። በጣም ቀላል ነው እስካሁን እያየን የነበረው ስቴፕ። ከዛን ራሱ ካለፈ በኋላ መልሶ ወደ ዩቲዩብ ስቱዲዮ እንደዚህ መልሰናል። ይህ ማለት 100% ዩቲዩብ ቻናላችን ሞኔታይዝ ሆኖ ተከፍቷል ማለት ነው። እዚህ ጋር እንደምትመለከቱ አያችሁታ ኮምፕሊት ዘ ቤዚስ ይላል። ቱ ስቴፕ ቬሪፊኬሽኑ ቦርታል ፎሎ ኮሚኒቲ ጋይድላይንስም ሁለቱም ሆኗል ራይት ሆኗል ማለት ነው። ካሁን በኋላ ከእናንተ የሚጠበቀው አሪፍ ኮንተንቶች የፈጠራችሁ ቪዲዮ ሰርታችሁ እንደምትመለከቱት በ365 ቀን ውስጥ 1000 ሰብስክራይበር እና በ365 ቀን ውስጥ 4000 ሰዓት የምለቁት ቪዲዮ በጠቅላላ ተደምሮ 4000 ሰዓት ሲሞላላችሁ ስልካችሁ ማለት ዩቲዩብ ቻናላችሁ ሞኔታይዝ ይሆናል ማለት ነው። ወይ ደግሞ ሾርት ቪዲዮ የምለቁ ከሆነ በ90 ቀናት ውስጥ 10 ሚሊዮን ቪው የሚያገኝ ከሆነ ሞኔታይዝ ይሆናል ማለት ነው። እና ዛሬ ሰራሁትን ቪዲዮ እንደምትወዱት ተስፋ አደርጋለሁ። የቪዲዮ እርግጠኛ ነኝ ለጀማሪ ዩቲዩበሮች በጣም ይጠቅማል። እስካሁን ካያችሁት ላይክ እና ሰብስክራይብ ማድረግ እንዳትረሱ። ማስተካከል ያለብኝን ነገር ኮሜንት ላይ ጻፉልኝ። ከልብ አመሰግናለሁ። መልካም ጊዜ